ከዛሬ በኋላ ስታይል ላኩልኝ ያሉ ሰዎችን መለመን አበቃ። ምክንያቱም በዛሬው ቪዲዮአችን ላይ እንዴት አድርገን አሪፍ ስታይሎችን በኪቦርዳችን ክሬት እንደምናደርግ የምናየው ይሆናል። ቪዲዮውን ከመጀመራችን በፊት ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ በማድረግ እንጀምራለን። ቪዲዮውን ደግሞ እስከመጨረሻው ማየታችሁን እንዳትረሱ። ቀጥታ ወደ ቪዲዮ። በመጀመሪያም በኪቦርዳችን ላይ ሜኑ ውስጥ ወይም ፈንክሽን ውስጥ እንገባና ስታይል ክሬተር የሚለውን እንፈልጋለን። እንከፍተዋለን። ከኤስኤክስ 900 እና 700 በፊት ያሉ ኪቦርዶች ላይ ስታይል ክሬተር ውስጥ ልገቡ ስትሉ ያስመርጣቸዋል። አዲስ ስታይል ወይም የነበረውን ስታይል ላይ ኤዲት እንድታደርጉት ያስመርጣቸዋል። አዲስ ስታይል የሚለውን ትመርጣላችሁ። ኤስኤክስ ላይ ደግሞ ውስጥ ትገቡና ኢኒሻላይዝ ስታይል የሚላለ እሱን ስትነኩት ሁሉን አጥፍቶት እንደ አዲስ ነው የሚያደርግላችሁ። ሪከርድ ከመጀመራችን በፊት ሁልጊዜ ማስተካከል ያሉብን ነገሮች አሉ። መጀመሪያ ላይ ቤዚክ የሚለው ውስጥ እንገባለን። ሴክሽን የሚላለ ሴክሽን የሚለው ምንድነው? እዚህ ጋር ሪከርድ የምናደርግበት ከኤ እስከ ዲ ያሉት ኢንትሮ ከ1 እስከ 3 ኢንዲንግ ከ1 እስከ 3 ያሉት ናቸው። እኔ አሁን ሪከርድ ማድረግ የፈለኩት ሜን ኤሌ ስለሆነ ሜን ኤን ምርጫ አለው። ፓተርን ሌንግዝ የሚላለ ፓተርን ሌንግዝ ደግሞ ባሩ ነው። ምን ያህል ባር ነው ሪከርድ ማድረግ የምንፈልገው እሱን እንደ ፍላጎታችሁ ነው። ግን 4 እና ከዛ በላይ ቢሆን ነው የሚመረጠው። አሁን 8 ላይ እናደርገዋለን። ቴምፖ 130 ላይ ባለዝ ስለሆነ የምንሰራው እና ታይም ሲግኔቸሩን ደግሞ 3 በ4 እናደርገዋለን። ይሄን ካደረግን በኋላ ቀጥታ ወደ ሪከርድ ቻናላችን ላይ እንገባና ሪትም ቱ ላይ ድራም እንመርጣለን። መጀመሪያ ሪከርድ የምናደርግበትን እኔ ደስ ያላችሁን ድራም እናንተ መምረጥ ትችላላችሁ። ፖፕ ድራም ኪት ስለሚመቸኝ እሱ መረጥኩኝ። እኔ ሪከርድ ለማድረግ የፈለኩት ሜን ላይ እንደዚህ አይነት ሪትም ነው። ነገር ግን የዚህ ድራም ሳይድ ስቲኩ ብዙም አያምርም። የድራሙን ሳልቀይረው የድራም ኪቱን ሳልቀይረው ሳይድ ስቲኩን ብቻ መቀየር ይችላል። እሱም እንዴት ነው የምናደርገው? ድራም ሴትአፕ የሚል አለ። እናንተም እዚህ ጋር ላይሆን ይችላል፣ በየትኛውም ኪቦርድ ላይ አለ። ከኤስኤክስ ሳይሆን ከ970 ጀምሮ ያሉት ኪቦርዶች ላይ ድራም ሴትአፕ አለ። ድራም ሴትአፕ ላይ እንገባና ድራም ሴትአፕ ውስጥ ስትገቡ 3 አይነት አማራጭ ያመጣላችኋል። ኪት፣ ካታጎሪ እና ኢንስትሩመንት ሚል ማለት ነው። ኪት የሚለው ምንድነው? የድራሙ አይነት ማለት ነው። የድራም ኪቱ አይነት ማለት ነው። ለምሳሌ አረቢክ ኪት አለ፣ ኖርማል ፖፕ፣ ሮክ እንደዛ እንደሚባሉት የድራም የኪቱ አይነት ነው ኪት የሚለው ማለት ነው። ሁለተኛው ደግሞ ካታጎሪ ነው። ካታጎሪ እንደ እያንዳንዱ ድራም ውስጥ ያሉት የሚመደቡበት ማለት ነው። ስኔር፣ ሳይድ ስቲክ፣ ስኔር ምናምን በስኔር ውስጥ ነው የሚመደቡት። ሃያት አለ፣ ቶምቶም አለ፣ ሲምባልስ አሉ፣ ፐርክሽን ቶሞች አሉ፣ ኮንጋ ምናምን ማለት ነው። ሌላ ደግሞ ፐርክሽን 20 አለ። እነዚህ ምንድን ነው የሚባሉት? ካታጎሪ። በካታጎሪ ከፍላቸዋል ሁሉንም። እኔ አሁን መቀየር የፈለኩት ሳይድ ስቲኳን ስለሆነ በስኔር ውስጥ ነው የሚመደበው። ካታጎሪ ስኔር መርጥለታለሁ። ኢንስትሩመንት ደግሞ በስኔር ውስጥ ያሉ አይነቶቹ ማለት ኢንስትሩመንቶቹ ሳይድ ስቲክ አለ፣ የስኔር አይነቶች አሉ ማለት ነው። እኔ አሁን የምፈልገው ሳይድ ስቲክ ስለሆነ ሳይድ ስቲኩን መርጥለታለሁ። ከዛን ትንሽ ሪቨርቧን እንቀንሳታለን። አሁን እንደምታዩት ተቀይሮናል። ድራም ኪቱ ራሱ ሆኖ ሳይድ ስቲኳን ብቻ ቀይረናታል። የመጀመሪያውን ሪከርድ እናደርጋለን ማለት ነው። ሜትሮኖም እናበራለን። ሪከርድ ካደረግን በኋላ ኳንታይዝ እናደርገዋለን። 3 በ4 ስለሆነ ታይም ሲግኔቸሩን የምንቀይረውና ኳንታይዝ እናደርገዋለን። እንደምታዩት ኳንታይዝ አድርጎልኛል። ምንም ላግ የሚያደርግ ነገር የለውም። ትንሽ ሃያቷ በስታለች። ድራም ሴትአፕ ውስጥ ገብተን ሃያቷን ብቻ ቮይሷን እንቀንሳለን። ሌላው እንዳለው ነው። ሪትም ሆነ ሌላ ደግሞ ክራሽ ለጊዜ ሪትም ስንጀምር በክራሽ ብንጀምር አሪፍ ነው። ምክንያቱም መሀል ላይ ሲንክ እንጠቀማለን እና ሪትሙም ሲገባ ሙሉ እንዲሆንልን ክራሽ መጠቀማችንን አንርሳ። ብዙ ጊዜ ክራሽ እናስገባበታለን። ትንሽ ድምጹን እንቀንሰውና የክራሹን ከዛን ኳንታይዝ ካደረግነው በኋላ
ሪትም ላይ ደግሞ ፐርክሽን ነገር እናደርጋለን ኮንጋ ምናምን ነገር እናንተ ደስ ባላችሁ አይነት ወይ ውስጣችሁ ባለው በምትፈልጉት አይነት ስታይል ክሬት ማድረግ ትችላላችሁ። ጀስት እኔ አሁን ለማሳየት ያህል ቀለል ያለ ሪትም ነው የምንሰራው ማለት ነው። ሶ ይሄን እናስገባበታለን። ኳንታይዝ እናደርገዋለን። መሀል ላይ ብትሳሳቱም ብዙ ጊዜ ራሱ ኳንታይዝ ታደርጉ ስለሚያስተካክለው ብዙም አትጨነቁ። ሪትማንን እንዲያርገን ከሰራ ነው በኋላ ቤዝ ላይ እንሄዳለን። ሌሎች ኪቦርዶች ላይ ሪክ ቻናል ብላችሁ ነው የምትመርጡት፣ ግን ኤትሴክስ ላይ ሪከርድ ማድረግ የምትፈልጉትን ከላይ ተጭናችሁ ስትይዙት ራሱ ሪከርድ ማድረግ ይጀምራል ማለት ነው። አሁን ቤዙን መጀመሪያ እንመርጥለታለን የፈለጋችሁት አይነት ቤዝ። ሌላው ደግሞ ሁል ጊዜ መርሳት የሌለባችሁ ነገር ምንድነው ከድራም ውጪ ያሉትን ኢንስትሩመንቶች በመንቀዳ ጊዜ ትራንስፖዝ ዜሮ ማድረጋችንና የምንሰራው ሪከርድ የምናደርገው ሲ ኮርድ ላይ ብቻ መሆኑን እርግጠኛ መሆን አለብን። ምክንያቱም በሌላ ኮርድ በምንሰራ ሰዓት ትራንስፖዝ እንጠቀም በጣም ነው ድብልቅልቁ የሚያወጣብን የሚቀየርብን። ስለዚህ ሁሌ ትራንስፖዝ ዜሮ እና ሲ ኮርድ ላይ መስራታችንን መርሳት የለብንም። አሁን ወደዚህ ስንመለስ ቤዙን የምንፈልገውን አይነት ቤዝ እንመርጣለን። እኔ ይሄንን ቤዝ መርጫለሁ። ደስ ባላችሁ በሲ ኮርድ ማለትም ቤዙንም ስንሰራ ሲ ኢጂ ማለት ነው፣ ሲ ሜጀር ኮርድ በዛ መሰረት ሶስቱን ኪዎች ብቻ በመጠቀም ነው ሪከርድ የምናደርገው ማለት ነው። ሌላው ደግሞ ሪከርድ ስታደርጉ ሁሉ ጊዜ ደግሞ እንዳይደርብባችሁ እዚህ ጋር ቤዚክ ላይ 8 ባር ከመረጣችሁ ሪከርድ ስታደርጉ ትቆጥራለች ከላይ። እሷ 8 ስትሞላ ማቆም አለባችሁ ልክ 8ኛው ባር ሲያልቅ፣ ካልሆነ ደግሞ የበፊቱ ላይ ነው የሚደርብባችሁ። ሪከርድ ካደረግነው በኋላ አሁን ቤዙን ኳንታይዝ እናደርገዋለን። ቤዛችንን እንዲ ሪከርድ ካደረግን በኋላ ቀጣይ ኮርድ ላይ እንሄዳለን። ፒያኖ እኔ ብዙ ጊዜ ግራንድ ፒያኖ ነው ቀደም ሪከርድ ማድረገው። ደስ ባላችሁ እናንተ ደስ ባላችሁ አይነት ፒያኖም ፒያኖ መጠቀም ትችላላችሁ። ፒያኖ ከመረጥኩ በኋላ ኮርድ እንዳልኳችሁ ነው ሁሌ ሲ ኮርድ ላይ ነው ሪከርድ ስናደርግ ሪትም ስንሰራ ማለት ነው። ሪከርድ ካደረግን በኋላ ኳንታይዝ እናደርጋለን ኮርዱን። ኮርድቱ ላይ ደግሞ ሪትሙ ሙሉ እንዲሆንልን ፒያኖ ነገር እንጠቀማለን። ቻሪፍ ትመስላለች። ኳንታይዝ አድርገን ከዛ ፓድ ወሳኝ ነው በጣም። እናንተ የፈለጋችሁትን አይነት ፓድ መጠቀም ትችላላችሁ። ፓድ በመንቀዳ ጊዜ ሁሉ ጊዜ ኮርዱን ይዘን አንለቀው፣ ምክንያቱም ፓዱ ረጅም ሰዓት ሰስቴን አድርጎ ስለሚቆይ አንዴ ሆልድ አድርገን ነው የምንቆየው።
ፓዱን ከጨረስን በኋላ እዚህ ላይ ከፈለጋችሁ ጊታር የፈለጋችሁት እናንተ ውስጣችሁ እንዳለው አይነት በመትፈልጉት አይነት ወይ መስራት ትችላላችሁ። ጀስት እኔ አሁን ስትሪንግ ነገር እናርገው። መጨረሻው ላይ ኦርጋን እናደርጋለን። አንዴ ሁሉንም ሪከርድ አድርገን ከጨረስን በኋላ ባላንሲንግ እንሰራለታለን ማለት ነው። ሪትማችን ሁሉ 100 ላይ ስለሚሆን ሪትሙን ከፍቶና እየሰማን እንቀናንሳለን። ሪትማችንን በዚህ መልኩ ጨረስን ማለት ነው። ከዛን ሮድ እንሰራለታለን። ደስ ባላችሁ ደስ ያላችሁ 3/4 ሲሆን ብዙ ጊዜ በጣም አጭር ነው ማድረግ ያለብን፣ ምክንያቱም ያለን በጣም አጭር ሾርት ታይም ስለሆነ ሮል ያለን 3 ስለሆነ የሚቆጥረው በዚህች ውስጥ ነው ሪከርድ የምናደርገው ማለት ነው። ሳምፕል ስለሆነ በሙዳችሁ ሪከርድ ማድረግ ትችላላችሁ። ይሄንን ትንሽ ላግራለሁ። ምሳሌ እንዲያርገን ጨርስ ነው ማለት ነው። ይሄን ሪትማን ጨርሰናል። ሴቭ እናደርገዋለን። ሴቭ ካደረግን በኋላ ቼክ እናደርገዋለን ሪትሙ ሪትማናችን አሪፍ ሆኖልናል። ቀጣይ ሪትማን ብዙ ጊዜ ረጋ ያለ ስለሚሆን ሪትምቱ ላይ ደግሞ ትንሽ ከዚህ ሞቅ ያለ እናደርገዋለን። ተመሳሳይ ድራም እንጠቀማለን። ድራም ሴትአፕ ከሰራን ድራሙን በቀያየር ነው ሁሉም ላይ የተለያየ አይነት ድራም ከተጠቀምን የሰራነውን ድራም ሴትአፕ አያመጣልንም። እንደ አዲስ ሁሉም ላይ መስራት ይኖርብናል። ስለዚህ ሪትም ስንሰራ ሁሌ ተመሳሳይ ድራም ከኤስ ከዲ ሁሉ ላይ ተመሳሳይ አድርገን አንድ የድራም ሴትአፕ ከሰራን ሁሉም በዛ በሰራነው መሰረት ይሆንልናል። ድራም ኪቱን ባንቀያየረው አሪፍ ነው። ይሄንን ራይድ እና ስኔር ነገር እናደርገዋለን። አሁን እዚህ ጋር የተሳሳትኩት ነገር ቢ ላይ ስትመጡ ሁሌ ሪከርድ ስታደርጉ ፓተርን ሌንግዙን ቤዚክሊ ገብታችሁ ማስተካከል አለባችሁ። አሁን አንድ ነው የሚለው አንድ ማለት አንድ ባር ብቻ ነው ማለት ነው። ስለዚህ ይሄንንም 8 እናደርገዋለን። ሌላው መጀመሪያ እናስተካክል ነው የሚሆነው። ሌላው ደግሞ ክሊር ድራም ኢንስትሩመንት የሚለው ምንድነው? በስህተት ለምሳሌ ሪከርድ ያደረኩት ቶማን በነካት ሙሉ ድራሙን ከማጠፋው እቺን ቶማን ፓርት ብቻ ማጥፋት ስፈልግ ክሊር ድራም የሚለውን ነክተን
የበስተት የነካዋትን ኪ ነካለን ማለት ነው። ሶ አሁን ቶሙ ጠፍቷል ማለት ነው። ሶ የለም አሁን ይሄኛው ትንሽ ብዙም ስለማያምር እንቀይረዋለን ማለት ነው። እናጠፋውና ከእንደገና ሪከርድ እናደርጋለን። ኳንታይዝ እናደርገዋለን። ተመሳሳይ ሁሉንም ኳንታይዝ እናደርግ በተመሳሳይ ታይም ሲግኔቸር መሆን አለበት። ከዛ ሳውን እዚህ ላይ ትንሽ ባዶ እንዳይሆንብን ምን እናደርጋለን? ሃያት ወይም ደግሞ ፐርክሽን ላይ ገብተን አሁንም ቅድም የተጠቀምነው ድራም ኪት እንጠቀም አሪፍ ነው የሚሆንልን። ኳንታይዝ ስናደርገው ስለሚስተካከል ብዙ ጊዜ ቢበላሽብንም ብዙም መጨነቅ የለብንም። አንዳንዴ ራሱ የተሻለ አድርጎ ስለሚያስተካክለው ማለት ነው። ሶ ድራማችንን በዚህ መልኩ ጨረስን። ሶ ቤዛችን ላይ እንገባለን። ኳንታይዝ እናደርገዋለን። ሪከርድ ካደረግን በኋላ ደስ ያላችሁን አርፔጂዮ ብቻ ግን ኪዩ ሲኢጂ ይሁን በሲ ኮርድ ይሁን ማለት ነው። አሁንም ኮርድ ኮርዱንም ተመሳሳይ ቮይስ ያደረኩት። እናንተ ሌሎቹ ኢንስትሩመንቶች መቀየር ትችላላችሁ፣ እሱ ችግር የለውም። እዚህ ላይ ጊታር እናድርግበት። አብዛኛው ላይ ስትሪንግ ስላደረግን ጊታሩን ሪከርድ ካደረኩ በኋላ ኳንታይዝ እናደርገዋለን። ከዛን ጨርሻ ላይ አሁንም ኦርጋን የኦርጋን ብዙ ጊዜ ትንሽ ሙልት እንዲል ስለሚረዳ ሪከርድ አድርገን ከጨረስን በኋላ አሁንም ባላንሲንጉን እንሰራለታለን።
ሌላው ደግሞ ብዙ ጊዜ ሪትም ከሰራን በኋላ ሜን ኤ ሜን ቢ እና ሌሎቹም ላይ የሰራናቸው ሪትሞች ባላንስ ሲጋቸው ተመሳሳይ ቢሆን አሪፍ ነው። ምክንያቱም ከአንዱ ወደ አንዱ ስንቀይር ወይ በጣም እንዳይወርድብን ወይ በጣም አንዱ ከፍ እንዳይልብን ማለት ነው። ሶ ከኤ ጋር እያመሳሰልኩኝ ባላንስ አደርገዋለሁ ማለት ነው። አሁንም ሮል እንሰራለታለን። ቀለል ያለ እቺን ከሰራን በኋላ ወደ ሲ እንመጣለን። አሁንም ቤዚክ ላይ ገብተን ፓተርን ሌንግዙን እናስተካክለዋለን። 8 ካረግን በኋላ ሸፍል ነገር አድርገን ሲ እንሰራዋለን። ኳንታይዝ እናደርገዋለን። ላግ ስለሌለው ሴቭ እናደርገውና ፊትምቱንም ኳንታይዝ እናደርገዋለን። ተሳሳቱን ኳንታይዝ ስታደርጉ ራሱ ሪትም ውስጥ አስገብቶ አሪፍ ስለማያደርግላችሁ ብዙም ጨንቁ። ብቻ ግን ኳንታይዝ ስታደርጉ ሁልጊዜ በትክክለኛው ታይም ሲግኔቸር መሆኑን እርግጠኛ ሆነው እንጂ ተሳሳቱም ድራሙን ስትሰሩ ኳንታይዝ ሲያደርግ እሱ አስተካክሎ ነው የሚያደርግልን። ለዛ እሱ ብዙም አያስጨንቀንም። አሁን ቤዙ ላይ እንመጣለን። ቅድም ባደረግነው በተመሳሳይ ወይ አሁንም ፒያኖ እናደርጋለን። ከቅድሙ ጋር ብዙም ልዩነት የለውም። በቃ ተመሳሳይ በተመሳሳይ ወይ ነው ሁሉንም ሪከርድ የምናደርገው። ልዩነቱ ድራሙን ስንሰራ ነው። ሆት ሲሆን ትንሽ ወረድ ሲል ምናምን ነገር እሱን እያስተካከለን ኮርዶቹን ደስ ባለን ወይ አንድ ኪ ላይ ሆኖ ግን እኛ ደስ ባለን ወይ ከሪትሙ ጋር ማብረን ሊሆን ይችላል በተለያየ ወይ ከዛም ኳንታይዝ እናደርገዋለን። ፓዱንም ተመሳሳይ ፓዱ ሁሉም ላይ ተመሳሳይ ነው የሚሆነው።
ኳንታይዝ ካደረግን በኋላ ባላንሲንግ ሁሌ ግድ ነው። ሶ በዚህ ወይ ካደረግን በኋላ እዚህ ምሮል አንዳንዴ ፍላም ወይም አንዳንድ እንትኖችን ስንጠቀም ኳንታይዝ እናደርገው ሊያበላሽብን ስለሚችል ኖርማል ቤዝ ድራሙና ስኔሩን ኳንታይዝ ካደረግነው ሌላውን ያለ ኳንታይዝ ሪከርድ ማድረግ እንችላለን። ለምሳሌ ስለማይወጣ በዚህ ወይ ሴቭ እናደርጋለን ማለት ነው። ሰው በዚህ መልክ ፈጣን ቀለል ያለ ዋልዝ ሰራ ማለት ነው። እናንተም ደስ ባላችሁ የተለያዩ አይነት ኪቶች የተለያዩ አይነት የዋልዝ ስታይሎችን በመጠቀም አሪፍ ዋልዝ ከዚህ የተሻለ መስራት ትችላላችሁ። ሰው አሁን የሰራነውን ሪትም ቼክ እናደርገዋለን። ሌላው ደግሞ የረሳሁት ነገር ሁልጊዜም ስታይል ክሬት ስናደርግ መጀመሪያ ላይ ክራሽ ማስገባት መርሳት የለብንም። እዚህ ላይ አሁን ሲጀምር ክራሽ ስለሌለው ከሌላ ወደዚህ ስንገባ ባዶ ነው የሚሆነው፣ ሙልት አይልልንም። ክራሽ እናስገባበታለን ማለት ነው። ይህም ክራሽ የለውም፣ ሲምፕሊ እናስገባለን። ኳንታይዝ ካደረግነው በኋላ ሴቭ እናደርገዋለን። አሁን በዚህ መልኩ አሪፍ የሆነ ዋልዝ ልንሰራ ችለናል ማለት ነው። እናንተም የተሻለ አድርጋችሁ ሌላም የተለያዩ አይነት ሪትሞችን በመጨመር ቆንጆ ዋልዝ ልትሰሩ ትችላላችሁ ማለት ነው። አሁን ባሳየኋችሁ ወይ ቪዲዮ ከተመቻችሁ ላይክ ማድረግ እንዳትረሱ። በቀጣይ ቪዲዮ ደግሞ የሲግዜት አሰራር አሪፍ የሆነ ሲግዜት አሰራር ቪዲዮ የማሳያችሁ ይሆናል። እስከዛው ላይክ፣ ሼር፣ ኮፒ ሊንክ በማድረግ ተባበሩን። ወዳችኋለሁ።